የሰማይ አምላክ ያከናውናል፣ እኛም ባሪያዎቹ እንሰራለን። ኑ የእግዚአብሔርን ቤት እንስራ። ታላቅ መንፈሳዊና ታሪካዊ ጥሪ ከቶሮንቶ ፈለገ ሕይወት ቅዱስ ገብርኤል ወአርሴማ ገዳም ለውድ ኢትዮጵያውያንና ኤርትራውያን መልእክት ተላልፏል። ቤተክርስቲያናችን ባለባት እጅግ ዘርፈ ብዙ ችግሮች የተነሳ የራሷን ህንጻ ቤተክርስቲያን እንዲኖራት በእግዚአብሔር ፍቃድ ተነስታለች። እናንተም ታዲያ ለራሳችሁ መገልገያ፣ ለልጆቻችሁ ማሳደጊያ፣ ለቤተክርስቲያናችን ቅርስ የሚሆን አገልግሎቷን በሰፊው መስጠት የሚያስችላትን ህንጻ ቤተክርስቲያን ገዝታ እንድትገለገል ሜይ 2 በ237 ሳክቪል ስትሪት ላይ በሚገኘው አዳራሽ ከቀሲስ መምህር ዶክተር ዘበነ ለማና ከቤተክርስቲያናችን ሰንበት ትምህርት ቤት አባላት ጋር በሚኖረን ታላቅ ጉባኤ ላይ ገኝታችሁ ኦርቶዶክሳዊና ሀገራዊ ኃላፊነታችሁ እንድትወጡ ስትል በቶሮንቶ ፈለገ ሕይወት ቅዱስ ገብርኤል ወቅድስት አርሴማ ገዳም ጥሪዋን ታስተላልፋለች።